ጤና ይስጥልን። ዛሬ በሌላ ምርጫ ዜና መጥተናል። የዲሞክራሲ ቁንጮ ነኝ ከምትለው ከምዕራብ ዓለም ገዢዋ የዓለማችን ልዕለ ሀያል ሀገር አሜሪካ ምርጫ እናያለን። ከዚህ ጋር ተያይዞ ትላንት ምሽቱን የተከናወነ በዓለ ሲመት አለ። ይህ በዓለ ሲመት የዓለምን ትኩረት የሳበ ሲሆን የዓለማችን ትልቋ ከተማ የኒውዮርክ ከተማ የከንቲባ ሹመት ነው። ከኒውዮርክ ከተማ ከንቲባ ሹመት ጋር ተያይዞ አንዳንድ መረጃዎችን አጋራቸዋለሁ። ከንቲባ ሆኖ የተመረጠው ዞህራን መሐመዲን የት አካባቢ ሰው ነው? ከየት ነው የመጣው? ሀሳቡ ምንድነው? ከማን ጋር ነው የተወዳደረው የሚለው ጉዳይ ነው። ተወዳዳሪዎቹ እነማን ነበሩ የሚለውን ጉዳይ እናያለን። ከዚህ ጋር ተያይዞ ለእናንተ ላጋራ የፈለኳችሁ በመጀመሪያ ደረጃ ዞህራን መሐመዲ አፍሪካዊ ወይም ደግሞ ኡጋንዳዊ መሆኑን ነው። ኡጋንዳ የተወለደ የህንድ ቤተሰብ ያለው መሐመዲ አሜሪካ ለትምህርት ሄደ። እዛም ሄደው የአፍሪካን ጥናት ነው ያጠናው። አፍሪካን ስተዲስ ውስጥ ነው ዲግሪውን የሰራው። ከዛ ጋር ተያይዞ እንግዲህ በዚህ ዘመን ላይ ትራምፕ የስደተኛ ህግ ላይ በጣም አጥብቆ በሚሰራበት ወቅት ነው ይህ ግለሰብ በታላቋ ኒውዮርክ ከተማ ላይ ከንቲባነት የተወዳደረ። ከንቲባነት ሰው ከመወዳደር በፊት የዴሞክራቲክ ፓርቲ አባል የነበረ እና በዛ በዴሞክራቲክ ፓርቲ ውስጥ አባልነት የተለያዩ ጉዳዮችን እየሰራ ፖለቲካሊ ሲሳተፍ የነበረ ግለሰብ ነው። ከዚህ ጋር ተያይዞ ነው እንግዲህ የቀድሞ ከንቲባ ኤሪክ አዳም የገጠመውን አንድ የአስተዳደር ችግር ነበረ። ያም ችግር ከሙስና ጋር ተያይዞ የተነሳበት የስም ማጥፋት ነበረ። የአገልግሎት ዘመንም አልፎ ነበረ። ምርጫ መሆኑ እስካልቀረ ድረስ ሪፐብሊካኖቹ እና ዴሞክራቶቹ እንደተለመደውም ደግሞ የግል ተወዳዳሪዎቹ ወደ ምርጫ መጥተው ነበረ። ዴሞክራቲክ ፓርቲ እጩ አባል የሆኑት የመጀመሪያውና በማሸነፍ የመጣው ዞህራን መሐመዲ ነው። ከሱ ጋር ተያይዞ በፓርቲ ውስጥ ወዳደር የነበረው አንድሬ ኩሞ ነበር። አንድሬ ኩሞ እንግዲህ 56.4 ለ43.6 በማሸነፍ ነው መሐመዲን የዴሞክራቲክ ፓርቲን ወክሎ በኒውዮርክ አደባባይ ላይ የተወዳደረው። ስለዚህ ከዚህ ጋር ተያይዞ ምርጫዎቹን ስትመለከቱ ይህ መሐመዲን የሚባለው ግለሰብ አንደኛ ኡጋንዳዊ ስደተኛ ነው፣ ሁለተኛ ደግሞ ሙስሊም ነው፣ ሶስተኛ ደግሞ መነሻ ወይም የዘር ሐረጉ ደቡብ ኤሲያ ከሚባሉ ሀገራት ውስጥ የሆነ የመጀመሪያው መሪ ነው። እሱም ብቻ ሳይሆን በኒውዮርክ ታሪክ ለመጀመሪያ ጊዜ በእድሜ ትንሹ ከንቲባ ሆኖ ተመርጧል እና ይህ ደግሞ የተለያዩ ነገሮችን ያሳያል። እነኚህ ሰዎች ምን አይነት ሀሳብ ይዞ ነበር ሲወዳደሩ የነበሩት የሚለው ነገር እናንተ ሁላችሁን ያያችሁ ጉዳይ ሊሆን ይችላል። መጀመሪያ ላይ ይዤላቸው የሚመጣው እጩዎቹ ብዛታቸው 6 ነበሩ። እነኚህ ስድስቶች ውስጥ ዞህራን መሐመዲን አለ፣ አንድሬ ኩሞ አለ፣ እንደገና ደግሞ የሪፐብሊካኑ ኩርቱስ ሲልዋ አለ፣ ሌሎች ደግሞ የግል ተወዳዳሪዎች እነ ፕራንላንደር አሉ፣ ስኮት ስቲንግዌይ አለ፣ ጄሲካ ራሞሶች አሉ። እነኚህ ሰዎች ተወዳድረዋል። ከነዚህ ውስጥ እንግዲህ አንደኛ ላይ እና ሁለተኛ ላይ ያሉ ሰዎች ውጤታቸው የመጡ ሰዎች ሁለቱም የዴሞክራት ፓርቲ ሰዎች ናቸው። ይህ የሚያሳየው በዚህ በፈረንጆቹ በዚህ ዓመት መጨረሻ ላይ የሚከናወነው የአሜሪካ መካከለኛው ምርጫ ወይም የ2026 ምርጫ ላይ የዴሞክራቲኮች አሸናፊነቱን ከወዲሁ ለማሳየት የታቀደ ይመስላል። ከዚህ ጋር ተያይዞ ነው በኒውዮርክ የከንቲባ ምርጫ ላይ አንድም ሪፐብሊካን ዝር እንዳይል ተደርጎ በሶስተኛ ደረጃ ላይ ያጠናቀቀው የኩርቱስ ሲልዋ ነው እና ይህ ግለሰብ ከዶናልድ ትራምፕ ጋር ብዙ ሰጣ ገባ ላይ እንደነበሩ ይታወቃል። ብዙ ፖለቲከኞች በኒውዮርክ ጉዳይ ላይ ሲከራከሩ ሲጨቃጨቁ ይታወቃል ነው። መሐመዲን ምን አይነት ሀሳብ ነው ይዞ የመጣው? አድርጋለሁ ብሎ ቃል ከገባቸው ነገሮች በጣም ደስ ያለኝ ሁለት ነገሮች ናቸው ቃል የገባቸው። አንደኛው የኒውዮርክ ከተማ ባስ አገልግሎት ነፃ አድርጋለሁ ነው ያለው። ሁለተኛው ደግሞ ምንድነው ከ6 ሳምንት እስከ 5 ዓመት ያሉ ህፃናትን የጤና መድህን አገልግሎት ለመስጠት ነው ቃል የገባው። በዚህ ነው እንግዲህ ያሸነፈው። ሌላ ስትራቴጂዎቹ ያው ይታወቃሉ። ሶሻል ሚዲያ ቲክቶክ፣ ዩቲዩብ እና ኢንስታግራም፣ ትዊተር ላይ በጣም አክቲቭ የነበረ ሰው ነው። በእነዚህ ሁለት ሀሳቦች የማሸነፍ እድል አግኝቷል። ቀድሞ ዴሞክራቲክ የነበረው የአንድሬ ኩሞ ወይም እሱ ተቀናቃኝ ኋላ በምርጫው ሳለ ኢንዲፔንደንት ሆኖ የተወዳደረው የግል ተወዳዳሪ ሆኖ የቀረበው ግለሰብም ተቀራራቢ ሀሳብ ነው ከሪፐብሊካኖቹ ጋር ያቀረበው። ሪፐብሊካኑ እጩ ኩርቱስ ሲልዋ ያቀረበው የኒውዮርክ ፖሊስን ቁጥር ለመጨመር ነው። ያ ዴሞክራቲኩ ኩሞ ያለው ነገር ምንድነው 5000 ፖሊስ እንጨምራለን ነበር ያለው። ሲልዋ ደግሞ ያለው 7000 ፖሊስ እንጨምራለን፣ የኒውዮርክን ሰላምና ጸጥታ እናስከብራለን በምን ነበር ክርክር ያደረገው። በዚህ ጋር ተያይዘው ነው እና ይሄ ምርጫ በጣም ትልቅና ግምት የሚሰጠው ምርጫ መሆኑ ይታወቃል። ከዚህ ጋር ተያይዞ ነው እንግዲህ አሜሪካ ላይ የሚደረጉ ምርጫዎች ሁሉ ምንድናቸው፣ ማነው ከየት ነው የመጣው የሚለው ነገር ይጣራል ይሄዳል። በሚገርም ሁኔታ በዚህ ምርጫ ላይ እንግዲህ አንደኛ የወጣው መሐመዲን ወደ 1,114,000 ድምጾችን በማግኘት ነው አንደኛ የወጣውና ሌላኛው ዴሞክራት የነበረው ግን በዚህኛው ብቻ ውድድር ላይ ኢንዲፔንደንት ሆኖ የተወዳደረው ግለሰብ ከሱ አነስ ሲልም 900,000 አካባቢ የሚጠጋ ድምጽ አግኝቷል። የአሜሪካ ምርጫ ላይ ብዙ ጊዜ ሀሳብ አስተያየት በመስጠት ይታወቃሉ። እኛም ደግሞ መከታተል እንወዳለን። ከዚህ ጋር ተያይዘው አሜሪካ ያላችሁ ኒውዮርክ ያላችሁ እንኳን ደስ ያላችሁ። አፍሪካዊ ሙስሊም የሆነ ወጣት መሪ ተመርጦላችኋል። ለስደተኞችም ደግሞ ፖለቲካ ውስጥ ኢንጌጅ የማድረግ ትርፍና አሁን ደግሞ አዋጭ እንደሆነ ነው። ምክንያቱም እያየን ያለነው ከሰሞኑን ከሶማሌ ስደተኞች ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየሄደ ያለውን አካሄድ ተከታትለናል። ይህ ደግሞ እውነታው የተገላቢጦሽ መሆኑን ያሳየናል። ከማህበራዊ ሚዲያ እና የቃላት ጦርነት በተጨማሪ በጀርባ በኩል ያለው እውነታ ለስደተኛና ለስደተኛ ፖለቲከኞች አሁንም አሜሪካ ወንበር እንዳላትና እድል እንዳላት ዘላንድ ኦፖርቹኒቲ እንደምትባል ያሳያል። ይህ የአሜሪካ ምርጫ ነው። ቀጣይ ደግሞ በሌሎች ምርጫዎች እመለሳለሁ። አቡላ ነኝ።